ሶፎንያስ በእንደዚህ አይነት ነገር ውስጥ የተገኘው የመጀመሪያው ሁኔታው የሆነ ሰንበዲ ማንነቱን አልናገርም መጠጥ የሆነ ቦታ ላይ እኛ ሀገር ውስጥም ሊሆን ይችላል፣ ከኛ ሀገር ውጭ ሊሆን ይችላል፣ ቦታውንም አልናገርም። የሆነ ቦታ ላይ በሆነ ፕሮግራም ብቻውን ሳይሆን በሆነ ፕሮግራም ሄዶ ምናምን ነው የተፈጠረበት። የሆነ ሰንበዲ ሰው የሆነ ምግብ ውስጥ ማነው መጠጥ ውስጥ የሆነ ነገር ቁጭ አደረገ። ሲመለስ በነጋታው ስነቃ ራሴ አጠገቤ የሆነ ወንድ ተኝቶ ነው ያገኘሁት ብሎ ነገር። በቃ ይሄ ነው እንግዲህ ባጭሩ ላችሁ የምችለው። በቃ ይሄ ኪ ፖይንት ሜን ፖይንት ነው። በቃ ይሄ በጣም ጥሩ ነው። የሪከርድ ያደረጋችሁም ሪከርድ አድርጋችኋል። በቃ ይሄን መድረስ የምትፈልጉ ከሆነ ደግሞ ዓመተ ምህረት ለጠቁማችሁና በራሳችሁ መንገድ ፈልጋችሁ ማግኘት ትችላላችሁ። የራሱ የሶፎንያስ ፌስቡክ ፔጅ ላይ 2023 የተለቀቁ ፎቶዎችን ሂዱና ተመልከቱ። ይሄን ካልኳችሁ በቂ ነው። ራሳችሁ ገብታችሁ ድረሱበት ማን ምን እንዳደረገው። በቃ ይሄ እሱ ራሱ የነገረህ ነው። አንተ የጨማመርከው ወይንም አንተ ያልከው ነገር አይደለም። ካስፈለገ መረጃውም አለኝ ያልከው ነገር ነው ማለት ነው። በፍጹም እሱ እንዳለ አንድ በአንድ የነገረኝ ነው። ከኔ ከራሴ የጨመርኩት አንድ የታወቂው ዴሰበት ያለንበት ቦታ አንድ አይደለን። የአዲስ አበባ የለው ቤት በኩል አግኝቼውስ ነው ላወራው የምችለው። በቃ ያንን ነው የምንፈልገው። እኔም እንደዛ ነው ያልኩት። ያው ራሱ የነገረህ ያልኩ ለዛ ነው። በስልክ ከሰዓታት በላይ አውርተናል ስላልከኝ ራሱ የነገረው ነው ለፍሬዘር። ራሱ ጋዜጠኛ ሶፎንያስ እንደዚህ ዓመተ ምህረት ላይ እንደዚህ የሆነ ዝግጅት ላይ እንደዚህ የሆነ ሰው እንደዚህ ጨምሮብኝ ከዛ ጠዋት ስነሳ ከሆነ ሰው ጋር ተገኘው ነው። አይ ቲንክ አይደለ አጠቃላይ ሀሳቡ። አዎ ሀሳቡ ይሄ ነው። ቤተሰቤ ተቀይሞኛል፣ የስራ ባልደረቦቼ ተቀይሞኛል። ስለዚህ እባክህ የይቅርታ ቪዲዮ ስራልኝ ባለኝ ጊዜ በዚህ ነገር ውስጥ መነካካት ስላልፈለግኩኝ እኔ እባክህ ሶፎንያስ ይቅር፣ እንደዚህ አይነት ነገር በቃ እኔ ነገሮች እንዲረሳ ነው እንጂ የምፈልገው ምንም ነገር ማድረግ አልፈልግም ባልኩት ሰዓት ላይ ፕሊዝ እባክህ ያን እኔን ለማጋለጥ ቪዲዮ ኤዲት አድርገ የለ አሁንም እኔን ለማገዝ ኤዲት ማድረግ ተባበረኝ ብሎ ጠየቀኝ።